ገነት፣ መንግስተ ሰማያት የሚባሉ ነገሮች በሙሉ ጤና፣ ሀብት ወዘተርፈ የሚባሉ ነገሮች የእግዚአብሔር ገንዘቦች ናቸው። ስለዚህ አንድ ሰው በእግዚአብሔር መንግስት ድል ጽዋ ተርታ እንዲኖረው ምን ማድረግ አለበት ሲባል የእግዚአብሔር መሆን አለበት። ለእግዚአብሔር በየትም መገኘትና ዓለምን በእጁ መያዝ ሙሉ የሚባል ስም አይበቃውም። ለእግዚአብሔር ገዥነት ንጉሥ የሚባል ስም አይበቃውም። ለእግዚአብሔር ሀብታምነት ሀብታም የሚለው ስም ራሱ አይበቃውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ ደግሞ እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ቀኖናና ሱታፌ ክርስቶስ የሚል እንማራለን ማለት ነው። ቀኖናና ሱታፌ ክርስቶስ የሚለውን ደግሞ ዛሬ እንደ እግዚአብሔር ፈቃድ እንማማራለን። ቀኖናና ሱታፌ ክርስቶስ እንግዲህ ንስሐ ልንገባ ነው። የንስሐ እንቅፋቶችን ተረድተናል። እነሱን ታግሰን አስወግደን ትምህርታችንን ተምረን ንስሐ ልንገባ ነው። እንግዲህ የንስሐ መንገዶች፣ የንስሐ ምንነት ከገባን የኃጢአት ምንነት ቀድሞ ተምረናል። የንስሐ ምንነት ገብቶናል። የንስሐ በረከቶች ተምረናል። ከዚያ በኋላ የንስሐ እንቅፋቶች ምንድናቸው? እነሱን ደግሞ ተምረናል። አሁን ደግሞ ዛሬ እንቅፋቶችን ካወቅንና ከተገነዘብን እነሱን ተሻግረን ንስሐ እንገባለን። ንስሐ ስንገባ ቀኖና እንቀበላለን። በዛሬው ትምህርታችን የምንመልሰው ጥያቄ ቀኖና መቀበል ለምን አስፈለገ ነው። ዋናው የምንመልሰው ጥያቄ ንስሐ ከገባን ኃጢአታችን ከተናገርን ወይም በኃጢአቱ ከተጸጸትን ቀኖና፣ ስግደት፣ ጾም፣ ጸሎት መቀበል ለምን ያስፈልጋል የሚለውን ነው የምንመልሰው ማለት ነው። ስለ ንስሐ በጣም ብዙ የተሳሳቱ ትምህርቶች አሉ። በተለያየ የእምነት ድርጅት ስለ ንስሐ ብዙ የተሳሳቱ ትምህርቶች አሉ። በተለይ ስማቸውን ደጋግሞ ማንሳት የግድም ስላስፈለገ እነዚህ ከፍለው የሚያምኑት በምቾት ምክንያት ከቤተ ክርስቲያን የኮበለሉት እነዚህ ቤተ ክርስቲያንን እናድሳለን የሚሉት እነሱ በተለይ እና ፕሮቴስታንቶች ስለ ንስሐ የሚያስተምሩት የተለያየ ብዙ ስህተት አለ። ከስህተቶቹ አንዱ ስለ ንስሐ ትርጓሜ ራሱ በዛሬው ትምህርታችን የምንመልሰው ተምራችኋል። ንስሐ ማለት ምን ማለት እንደሆነ ንስሐ ማለት ጸጸት ማለት ነው የሚለውን ይወስዱና ስለዚህ ንስሐ ማለት ጸጸት ከሆነ ትርጉሙ በተለያየ ቋንቋ ቢተረጎምም በእንግሊዘኛም፣ በሌላም፣ በዕብራይስጥም፣ በግሪክኛም፣ በግዕዝም ቢተረጎም ቃሉ ዝም ብሎ ከተተረጎመ ንስሐ ማለት ጸጸት ማለት ነው። ስለዚህ ከተጸጸትን በቂ ነው የሚሉ ሰዎች አሉ። በቃ መበደል አልነበረብኝም፣ ኃጢአት መስራት አልነበረብኝም፣ እግዚአብሔርን አስከፍቸዋለሁ ብዬ በበደሌ ከተጸጸትኩበት በቃ ይበቃል፣ እሱን ለካህን መናገር አያስፈልገኝም የሚሉ ሰዎች አሉ። በሌላ በኩል ደግሞ ምን ብለው የሚያስቡ ሰዎች አሉ። አይ እግዚአብሔር ኃጢአተኛ ነኝ ብለን እንድንናገር ያደረገን አንዱ በአንዱ እነገሌ ኃጢአተኛ ከሆኑ እኔም ኃጢአተኛ ብሆን ችግር የለም እግዚአብሔር ይምረኛል ብሎ ሰው በእግዚአብሔር ተስፋ እንዲኖረው ነው እንጂ ኃጢአታችን እንድንናገር አይደለም። ስለዚህ የመጀመሪያዎቹ መጸጸት በቂ ነው የሚሉ ሰዎች ናቸው። ሁለተኞቹ ደግሞ ንስሐ የምንናገረው በመናገራችን ዋጋ ስለምናገኝበት ሳይሆን ምን ለማድረግ ነው ይባል ሌሎች ተስፋ እንዳይቆርጡ ተስፋ ለመሆን ነው ብለው የሚናገሩ ሰዎች። አንዳንዶች ደግሞ አይ ንስሐዬን ከተናገርኩ በቂ ነው። ይሄ ደግሞ ኦርቶዶክሳውያን ውስጥ የሚነሳ ነው፣ ከኛ ቤት ውስጥ የሚነሳ ነው። ከተናገርኩ በቂ ነው፣ ቀኖና መቀበል ለምን ያስፈልጋል የሚል ነው። ሌላው ስለ ቀኖና ደግሞ የሚነሳው ሌላው ጥያቄ ከኛ ቤተክርስቲያን ውስጥ ካለው ሰው ነው ማለት ነው። እኛ ውስጥ ያለ ግንዛቤ እጥረት ነው። ምን ብሎ የሚያስብ ሰው አለ ደግሞ ንስሐው ቅጣት ነው ብሎ የሚያስብ ሰው አለ። ይሄ ቀኖናው ቅጣት ነው እና ቅጣት ስለሆነ ጥቂት ስግደት በሚሰጣቸው ጊዜ ጥቂት ስለተሰጠኝ ኃጢአቴ ይቅር የተባልኩ አይመስለኝም፣ ኃጢአቴን ይቅር የምባል አይመስለኝም ብሎ ደግሞ የሚያስባል። እንደዚያ በመሆኑ ምክንያት ደግሞ መላልሶ ከብዙ ካህናት መናዘዝ የግድ እንደሚለው አስቦ በተለያየ ቦታ እየሄደ ሰው ይናዘዛል
እዚያም ተናዝዤዋለሁ፣ ግን ይቅር የተባልኩ ያህል ሕሊናዬ ሰላም አይሰማውም ብሎ ደግሞ እንደዚህ ብሎ የሚልም አለ። እንግዲህ እንዲህ እያለ እያለ አንዳንዱ ደግሞ ጀምሮ የሚያቋርጣል። ጀምሮ ደግሞ ቀኖናውን የሚያቋርጥ ሰውም አለና እነዚህን መልስ ለማግኘት ነው የምንማማረው። አምላከ ቅዱሳን ከሁላችን ጋር ይሁን። ስለዚህ ዛሬ በምንማማረው ቀኖና ወይም ቀኖናና ሱታፌ ክርስቶስ፣ ያ ማለት ምን ማለት ነው? ቀኖና በአጭር ቃል ንስሐ መግባት። በዛሬው ትርጓሜያችን ንስሐ መግባት ማለት ክርስቶስን መሳተፍ ማለት ነው። ክርስቶስን መሳተፍ ማለት ነው። ክርስቶስን እንዴት እንደምንሳተፍ እነግራችኋለሁ። ክርስቶስን እንዴት እንደምንሳተፈው ክርስቶስን በምንሳተፍበት ጊዜ ሁለት መሰረታዊ ነገሮች ያስፈልጋሉ። ሁለት መሰረታዊ ነገሮች፣ አንደኛው ጎድጓዳው መሞላት አለበት፣ ሁለተኛው ተራራው ዝቅ ማለት አለበት ይላል። ረድ ወመምህር የሚባል የቤተ ክርስቲያናችን መጽሐፍ አለ። እዚያ ውስጥ አባቶቻችን እንዳስቀመጡት ንስሐ የሚገባ ሰው ክርስቶስን ነው የሚሳተፈው እና ክርስቶስን በሚሳተፍበት ጊዜ ሁለት ነገሮች ላይ መመርኮዝ አለበት። ይሄውም በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 3 ቁጥር 5 ያለው ነው። ወኩሉ ደብር ወወግር ይታሃት ያለው ነው። ተራራውና ኮረብታው ኩሉ ማይምቅ ይምላ፣ ጎድጓዳው ይምላ፣ ተራራውና ኮረብታው ዝቅ ይበል የሚለው ሁለት ነገር አያችሁ። ጎድጓዳው ይሙላ፣ ተራራውና ኮረብታው ዝቅ ይበል። ሉቃስ ወንጌል ምዕራፍ 3 ቁጥር 5 ቅዱስ ዮሐንስ መጥምቅ የሰበከው ስብከት ነው። የቅዱስ ዮሐንስ መጥምቅ ስብከቱ የንስሐ ስብከት ነው የሚባለው። ጥምቀቱም እሱ በውሃ ሲያጠምቅ ነበር። እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳት ያጠምቃል ብሏል። እኔ ለንስሐ በውሃ ጠምቃለሁ እንዳለ ጥምቀቱ የንስሐ ጥምቀት እንደሆነች ትምህርቱም የንስሐ ስብከት ነው የሚባለው። ስለዚህ አንድ ሰው ስለ ንስሐ በሚሰብክበት ጊዜ ንስሐ የሚገቡትን ሰዎች ሊነግራቸው የሚገባ ሁለት ነገር አለ። እሱ ምንድን ነው? እንደ ቅዱስ ዮሐንስ መጥምቅ ምንድን ነው ሊላቸው የሚገባ? የቅዱስ ዮሐንስ መጥምቅ የንስሐ ስብከት ነው ብያችኋለሁ። ተመልከቱ። ገላን ለልብስ እንደሚያዘጋጁለት ልብስ ታጥቦ ለተቀመጠ ልብስ ገላን አጥቦ ማቅረብ እንደሚገባ ኢየሱስ ክርስቶስ ለሚያጠምቃት እውነተኛይቱ ጥምቀት የቅዱስ ዮሐንስ መጥምቅ ጥምቀት የንስሐ ጥምቀት ናት። ስብከቱም እንደዚህ ነው። ስለዚህ አንድ ሰው ንስሐ ግቡ ባለ ጊዜ ንስሐ ለሚገቡ ሰዎች ሁለት ነገር ሊነግራቸው ይገባል። ምን ብሎ? ጎድጓዳው ይምላ፣ ተራራው ዝቅ ይበል ብሎ። ልክ እንደዚህ ተመልከቱ። ንስሐ የሚገቡ ሰዎችም ሁለቱን ነገር መያዝ አለባቸው። ምን ለማለት? ጎድጓዳውን ለመሙላት፣ ተራራው ዝቅ ይበል። ስለዚህ ምን ማለት ነው? ጎድጓዳ የተባለ ሕጸተ ሃይማኖት ነው ይላሉ። የሃይማኖት ጉድለት መስተካከል አለበት። የመጀመሪያው ማለት ነው። የሃይማኖት ጉድለት መስተካከል አለበት ንስሐ ሲገባ። አንድ ሁለተኛ ደግሞ ምን መስተካከል አለበት ካላችሁኝ፣ ትዕቢት መራቅ አለበት ማለት። ትዕቢት መራቅ አለበት። ትዕቢትና ትዕዝርት ናቸው። መታጀርና የሃይማኖት ሕጸጽ ሁለቱ ካሉ ንስሐው ለአንድ ሰው አይረባውም ማለት ነው። ትዕቢትና የሃይማኖት ጉድለት እንግዲህ በደንብ እንደምታስተውሉት የመጀመሪያው ልናምነው የሚገባው ብዙ ነገር አለ። በንስሐ ውስጥ ሃይማኖት እጅግ በጣም አማራጭ የሌለው በብዙ ነገር ውስጥ ሃይማኖት ተመልከቱ። በየትኛውም ጎዳና ያለ ሃይማኖት ወዘእንበለ ተአምኖ ሰይት ካል ያስምርዎ ለእግዚአብሔር እንዳለ ቅዱስ ጳውሎስ ዕብራውያን 11 ላይ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሏል። ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። አያችሁ፣ እግዚአብሔርን ደስ ማሰኘት ይገባል። ስለዚህ አንድ ሰው በሕይወት ዘመኑ ሁለት ነገሮች ያስፈልጉታል። ምንና ምን? ሃይማኖትና እግዚአብሔርን ደስ ማሰኘት። እግዚአብሔርን ደስ ለማሰኘት ደግሞ ንስሐ፣ ስግደት፣ ጾም፣ ጸሎት፣ ምጽዋት፣ ርኅራኄ፣ ትዕግስት፣ የዋሃት፣ ቸርነት፣ እንደዚህ ንጽሕና፣ እንደዚህ የመሳሰሉት ነገር አሉ። እነዚህ ሃይማኖት ከሌላቸው አይረቡም፣ አይጠቅሙም። እነዚህ እግዚአብሔርን ደስ ማሰኘት የሚባሉት አያችሁ፣ ተአምኖ ብሎ ሃይማኖትን እግዚአብሔርን አስምሮ ብሎ ደግሞ አያችሁ፣ ተአምኖና አስምሮ ብሎ ጠርቷቸዋል። ተአምኖ ያለው ሃይማኖትን ነው። አስምሮ ያለው ምግባርን ነው። ስለዚህ አስምሮ ዘእንበለ ተአምኖ አይሆንም፣ ተአምኖ ዘእንበለ አስምሮ አይሆንም። እግዚአብሔር ደስ የሚሰኝበትን ስራ የማይሰራ ሰው እግዚአብሔርን አመንኩ ማለት አይችልም። እግዚአብሔርን ያመነ ሰው ደግሞ ተመልከቱ፣ ደስ የሚያሰኘውን ስራ መስራት አለበት። ደስ ለማሰኘት ደግሞ ስራም ያለ ሃይማኖት አይረባም፣ ሃይማኖትም ያለ ስራ አይረባም ነው ባጭሩ።
ምግባር ይረድኦ ለሃይማኖት፣ ሃይማኖት ይረድኦ ለምግባር። ሃይማኖት ምግባርን ይረዳዋል፣ ምግባር ሃይማኖትን ይረዳዋል ይላል መጽሐፈ ሐዊ ላይ ሲናገር ሁለተኛው ምዕራፍ ላይ ምግባር ሃይማኖትን ይረዳዋል፣ ሃይማኖት ምግባርን ይረዳዋል ማለት ነው። ሁለቱ በአንድ ላይ የሚሸመኑ የሰውየውን አካል ወደ ሰማያት ሊያመጥቁ የሚችሉ ሁለት የእምነት ክንፎች ናቸው። ሃይማኖትና ምግባር ለሰውየው የተሰጡት የእምነት ክንፎች ናቸው። ስለዚህ አንድ ሰው ንስሐ ሲገባ ሃይማኖት ያሸዋል። ከሃይማኖት የእውነቱ ዋናው የትምህርቱ አካላቸው የሆነውን ኋላ እናየዋለን። በሃይማኖት የመጀመሪያው ማመን የሚገባን ምንድን ነው? ተመልከቱ። ምንድን ነው ስትሉ ንስሐ ማለት ሱታፌ ክርስቶስ ነው። እስቲ ሱታፌ ክርስቶስ በሉ። ክርስቶስን ምን ማለት? መሳተፍ። የሚገርማችሁ ነገር ክርስቲያን የሆናችሁ ለምንድን ነው ብትባሉ ምንድን ነው የምትሉት? ክርስቲያን የሆን ነው ለምንድን ነው? ክርስቲያን የሆን ነው ለምንድን ነው? አታውቁትም? ክርስቲያን የሆን ነው ለምንድን ነው? ምን? ክርስቶስን ለመሳተፍ ነው። በቃ የክርስትና ዓላማው ክርስቶስን መሳተፍ ነው። አንድ ሰው ክርስቲያን የሆንክ ለምንድን ነው ወይም እምጾም እምጸልይ ለምንድን ነው ሲባል ገነት ለመግባት ካለ ተሳስቷል። ገነት መግባት ኋላ የሚመጣ ነገር ነው። የመጀመሪያው ሱታፌ ክርስቶስ ነው። ያ ማለት ምን ማለት ነው? ለምሳሌ እኔ እዚህ ውስጥ መጽሐፍ ቢኖረኝ የኔን መጽሐፍ ለማግኘት ወደ እኔ መምጣት አለበት ማለት ነው። ገነት የእግዚአብሔር ገንዘብ ናት። የኔን ገንዘብ ማግኘት የሚፈልግ ሰው ወደ እኔ መምጣት እንደሚገባ ሁሉ የእግዚአብሔርን ገንዘብ ከማግኘት በፊት የእግዚአብሔር መሆን ይቀድማል ማለት ነው። የእግዚአብሔር መሆን ይቀድማል። ገነት፣ መንግሥተ ሰማያት የሚባሉ ነገሮች በሙሉ ጤና፣ ሀብት ወዘተርፈ የሚባሉ ነገሮች የእግዚአብሔር ገንዘቦች ናቸው። የእግዚአብሔር ያልሆነ የእግዚአብሔርን ገንዘብ አያገኝም። ቀድሞም ቢሆን የእግዚአብሔር ባለመሆን ነበር ከእግዚአብሔር ርስት ከገነት ተባረን የነበረው። የሰይጣን የሆነ ሰው በእግዚአብሔር መንግሥት እድል ፈንታ ጽዋ ተርታ ስለሌለው ገነት ደግሞ የእግዚአብሔር ርስት በመሆኗ የዲያብሎስን ሥራ በመስራታችን ከእግዚአብሔር መንግሥት ከገነት የተባረርንበት ዋናው ምክንያት ስለዚህ ነው። ስለዚህ አንድ ሰው በእግዚአብሔር መንግሥት እድል ጽዋ ተርታ እንዲኖረው ምን ማድረግ አለበት ሲባል የእግዚአብሔር መሆን አለበት። የእግዚአብሔር የሚሆነው በምንድን ነው ሲባል የእግዚአብሔርን ግብረ ባህሪ በመሳተፍ ነው። የእግዚአብሔር ባህሪ እና የእግዚአብሔር ግብረ ባህሪ የሚባሉ ነገሮች አሉ። የእግዚአብሔር ባህሪ የሚባለው አይታወቅም። የእግዚአብሔር ባህሪ የሚባለው መንግስቱ፣ ርቀቱ፣ እንደዚህ ያለው ነገሩ በቃ የእግዚአብሔር ውሳጣዊ የሆነና አፋዊ የሆነ ኩለንታዊ ባህሪው ኩለንታ አካሉ አይታወቅም። ኩለንታ አካሉን ፈጽሞ ያየው የለም ማለት የእግዚአብሔርን ምልዓተ አካሉን ያየው የለም። እግዚአብሔር ለምሳሌ በዚህ አለ። በዚህ አየሁት ብትል በመሬት በታች ማየት አትችልም። በመሬት በታች አየሁት ብትል በጠፈር ላይ ማየት አትችልም። በጠፈር ብታየው በመሰረተ ዓለም ማየት አይቻልም። በመልዕልተ ዓለም ማየት አይቻልም። እንበላ ዓለም ማለት አይቻልም፣ ማየት አይቻልም። በውሳጤ ዓለም ማየት አይቻልም። ስለዚህ እግዚአብሔር በዓለምም ያለምም ያለ ስለሆነ እግዚአብሔር ባህሪውን ምልዓተ አካሉን ምልዓተ ባህሪውን የሚያውቅ የለም። ምልዓተ አካሉ ስለማይወሰን ማለት ነው። ስለማይወሰን ፍጡሩን የእግዚአብሔር የፍጡር አካል ውሱን አካልና ድኩም አካል በመሆኑ ምክንያት ምሉ አካልን እና ተመልከቱ ኃያል ረቂቅ አካልን ማየት ፈጽሞ አይቻለውም። እግዚአብሔር ለቅዱሳን ተገለጥን እንኳን ባልን ጊዜ በዘፈቀደ ነው የሚባለው። በዘፈቀደ ማለት በወደደ መጠን ለሰዎች እንደያቅማቸው መጠን ነው። ለምሳሌ አሁን ተመልከቱ፣ አንድን ሰው በዓይናችን ብሌን ብናየው ሰውየው በዓይናችን ልክ አይደለም። የሰውየው ቁመት ከዓይናችን ፈጽሞ ይራቅ። እንኳን ዓይን ለምሳሌ ዓይን እንኳን እኔን በጠቅላላ ልታይ እጄን ማየት አትችልም። ግን ለሷ በሚገባት መጠን ተመልከቱ፣ የሰውየው ምስል ለሷ ለዓይን ተቀርጾ ይታያታል ማለት ነው። እግዚአብሔር ለኛ በሚገባን መጠን ይታያል። ከምልአቱ ግን ሳይወሰን ነው። ምልአተ አካሉ አይታወቅም፣ ምልአተ ባህሪውም አይታወቅም። ስለዚህ ምኑን ነው የምንሳተፍ ከተባለ የእግዚአብሔር ግብረ ባህሪ የሚባል አለ። ባህሪው አይታወቅም። በደንብ ስሙኝ፣ ባህሪው አይታወቅም፣ ግብረ ባህሪው ይታወቃል። እስቲ ግብረ ባህሪ በሉ። ምን አላችሁ? ግብረ ባህሪ ማለት ነው የባህሪው መገለጫ ማለት ነው። የባህሪው መገለጫ አንድ ሰው እግዚአብሔርን በቅድስና ተሳተፈው ሲባል የእግዚአብሔርን ሱታፊ ያገኘ ሲባል በምን አገኘ ሲባል በግብረ ባህሪው ነው። ለምሳሌ ተመልከቱ፣ እግዚአብሔር ንጉሥ ነው። ለእግዚአብሔር ንጉሥነት ባህሪው ነው። ምኑ ነው የሚባለው? ግብረ ባህሪው ነው የሚባለው። ንጉሥነት የሚባለው ስም ለምሳሌ እኛ አንድን ትልቅ ባለስልጣን
ማክበራችንን የምንገልጥበት የመጨረሻ ስም ንጉሥ ስለሆነ ነው እንጂ እግዚአብሔር ግን ንጉሥ ብቻ ስለሆነና ንጉሥነት የሚበቃው ስለሆነ አይደለም ማለት ነው። እኛ የምናውቀው የሥልጣን መጠን እንደዚያ ስለሆነ ነው። ስለዚህ እግዚአብሔር በሰው የቋንቋ መጠን የሚነገር የሥልጣን ጌትነት ነው እንጂ የሚነገርለት ከሰው ቋንቋ ውጭ የሆነውን ማወቅ አይቻልም። ለምሳሌ እግዚአብሔር ባለጸጋ ነው ብንል እኛ የመጨረሻ ሀብት ያለውን ሰው የምንጠራበት የመጨረሻ የቋንቋ አቅማችን እንደዚያ ስለሆነ ነው እንጂ የእግዚአብሔር ግን የሀብቱ ብዛት ባለጸጋ በሚባል ስም ተወስኖ የሚያልቅ ግን አይደለም ማለት ነው። እግዚአብሔር ምሉ ነው እንላለን፣ ሙሉ ነው እንላለን። ለምሳሌ ውሃን በእንስራ ሲሞላ ምንድን ነው የምንለው? ውሃ በእንስራ ልክ ሲሆን ምንድን ነው የሚባለው? ሙሉ ነው ነው የሚባለው ማለት ነው። እህል በአቅማዳስ ምንድን ነው የሚባለው? ሙሉ ነው። አያችሁ፣ የሰው የቋንቋ አቅሙ እንደዚያ ስለሆነ እንጂ እግዚአብሔር ግን ሙሉ በሚባል ቋንቋ ልክ ብቻ የሚሆን አይደለም። እግዚአብሔር ሙሉ የሚባል ለእግዚአብሔር በየትም መገኘትና ዓለምን በእጁ መያዝ ሙሉ የሚባል ስም አይበቃውም። ለእግዚአብሔር ገዥነት ንጉሥ የሚባል ስም አይበቃውም። ለእግዚአብሔር ሀብታምነት ሀብታም የሚለው ስም ራሱ አይበቃውም። ስለዚህ ተመልከቱ፣ ይሄ ምንድነው? መገለጫው ነው። ስለዚህ አንድ ሰው እግዚአብሔርን ተሳተፈ፣ እግዚአብሔር አደረበት በተባልን ጊዜ አካሉ ተወስኖ በሰውየው አካል የእግዚአብሔር ምልዓተ አካል ያድራል ሳይሆን ግብረ ባህሪውን፣ ረድኤቱን፣ ልግስናውን፣ ቸርነቱን ይዋሃዳል። የእግዚአብሔርን ርቀቱን ሙሉውን ተሳትፎት የሚያውቀው የለም። የርቀቱን መገለጫ ግን ተሳትፎ ሰው በእግዚአብሔር ይሰወራል ማለት ነው። ከእግዚአብሔር ስውርነት የተነሳ ሰው ይሰወራል ማለት ነው። ከእግዚአብሔር ባለጸግነት የተነሳ ሰው ባለጸጋ ይሆናል። ከእግዚአብሔር ኃይል የተነሳ ሰው ኃያል ይሆናል። ከእግዚአብሔር ሕያውነት የተነሳ ሰው ሕያው ይሆናል ማለት ነው። ሰው ሕያው ይሆናል፣ ዘላለማዊ ይሆናል። ተመልከቱ፣ እስመ አነ ሕያው አንትሙኒ ተሐዩ። ተመልከቱ፣ እኔ ሕያው ነኝና እናንተም ሕያው ትሆናላችሁ ብሎ ጌታችን ዮሐንስ 6 ላይ ተናግሯል። እኔ ሕያው ነኝ፣ ከኔ ሕያውነት የተነሳ እናንተም ሕያው ትሆናላችሁ እንዳለ የእግዚአብሔርን ግብረ ባሕሩን ቀለል ባለ ምሳሌ ላስረዳችሁ አይደል? ይህንን ለመረዳት ፀሐይን ለምሳሌ እናስረዳ ልንገራችሁ። አሁን ፀሐይ ስንሞቅ የሞቅ ነው። ፀሐይን ስንሞቀው እኛ ላይ ሙቀቱ አካሉ አለ። አካል አላት ፀሐይ፣ ክብ አካል የምናውቀው ሙቀት አላት፣ ብርሃን አላት። አሁን እኛ ሲሞቀን ሙቀቱ ነው ብርሃኑ ነው አካሉ ነው የሞቀን በሉ አይዟችሁ። አቤት ሙቀቱ ነው አይደለም? አካሉስ? ፀሐይ ግን የሙቀቱ ነው የብርሃኑ ነው የአካሉ መጠሪያ ነው። አቤት። ስለዚህ አሁን እናንተ ሙቀትን የፀሐይን ሙቀቷን ሞኩት ነው ፀሐይን ሞኩት ነው የሚባለው። አቤት። ፀሐይ ሞኩ ይባላል። ግን ፀሐይን እንዲያርገን ጨብጠን አይደል የሞቅናት። ብንሞቃት የምታውለን የምታሳድረን ይመስላችኋል? አንድ ዳ ትጥለናል። ፀሐይ ሞኩ እንላለን። ግን ፀሐይ ለእኛ በሚሆነን መጠን ከሷ የሚሆነውን አግኝተን እንጂ ፀሐይን ታቅፈናት አይደለም ማለት ነው። የእግዚአብሔር የሆነውን ቸርነቱን ነው እንጂ የምንዋሃደው እግዚአብሔርን በምልአት አይቶትም ሰምቶትም ጨብጦትም የሚያውቅ ሰው የለም።